ሰላም ሰላም ወደ ቤተሰቦቼ እንደምን ከርማችኋል? ሰላማችሁ ጤናችሁ የበዛ ይሁን። ዛሬ እንግዲህ የምናዘጋጀው የአጥሚት እህል ነው። እነዚህ የምትመለከታቸው የጥራጥሬና የቅባት እህሎች ለአጥሚት እህል ዝግጅት ያዘጋጀኋቸው ናቸው። ምናልባት በዛ ልትሉ ስላላችሁ እህሉም አይነቱም በዛ መጠኑም በዛ ልትሉ ስላላችሁ ግን እኔ የማዘጋጀው በድምሩ በጠቅላላው 35 ኪሎ የአጥሚት እህል ነው። የአጥሚት እህሉ 35 ኪሎ የሆነበት ምክንያት ደግሞ ከቤተሰቤ የሚወልድ ሰው ስላለ ለነሱ አዘጋጅቼ ልልክላቸው ነው። ዝርዝራቸውንና መጠናቸውን በተመለከተ ግን አብረን እንቆጥራቸዋለን። እንግዲህ የአጥሚት እህሎች ውስጥ ዋናው ግብአት ብለን የምንጠራው አጃ ነው። አጃ በጣም ዘርፈ ብዙ ጠቀሜታ ያለው የጥራጥሬ አይነት ነው። በጣም እንግዲህ ኦትስ የምንለው ወይም አጃ በተለምዶ በኢትዮጵያውያን ዘንድ አጃ አልጠጣ እንደውም ከአጥሚት ይልቅ አንዳንድ ቦታ ሙቅ ይባላል። በእርግጥ ግን አጃ ጠጡ ይባላል። ስለዚህ ትልቁን ድርሻ የሚይዘው አጃዬን ይሄ በደንብ ለቅሜ አጥቤ ፀሐይ የመታው ነው። እዚህ ጋር ምናልባት ሳህኔ ላይ ትንሽ ትመስላለች፣ ግን በአጠቃላይ 20 ኪሎ ግራም አጃ ነው ያዘጋጀሁት። ዋናው ግብአት አጃ ስለሆነ ማለት ነው። ሁለተኛው ግብአት ነጭ ገብስ። ይሄ ተፈተገ ነው። ተፈትጎ ታጥቦ ደርቆ ነው። እዚህ ጋር የምትመለከቱት 5 ኪሎ ግራም ገብስ አዘጋጅቻለሁ። 25 ሆነ አይደለ? በጣም ጥሩ። እዚህ ጋር እንደምትመለከቱት የተፈተገ ነጭ ስንዴ 1 ኪሎ ግራም 26ኛ ማለት ነው። የተፈተገ ነጭ ስንዴ። አራተኛው ግብአቴ ነጭ ዱቤ 1 ኪሎ ግራም ነጭ ዱቤ ለቆሎ የምንጠቀመው ማለት ነው። ይሄ በደንብ እንግዲህ የበሰበሰ ካለው የነቀዘ አፈር፣ ጠጠር፣ ድንጋይ መሰል ነገሮች ውስጡ ያው ስንገዛ ስለማይጠፋ ወይም የተለቀመ ካገኛችሁ የተለቀመ አድርጋችሁ 1 ኪሎ ግራም። አምስተኛው ግብአታችን አሁንም 1 ኪሎ ግራም አኩሪ አተር። እንግዲህ ከዚህኛው አተር ጋር ይለያያል። ይኸውላችሁ ያያችሁት ይሄኛው አተር ዱቤ አተር ነው። እዚህ ጋር ደግሞ አኩሪ አተር ይባላል። አኩሪ አተር 1 ኪሎ ግራም አምስተኛው ግብአቴ ማለት ነው። ስድስተኛው ግብአቴ ተልባ ነው። ተልባ እንግዲህ ይኸውላችሁ እንደምትመለከቱት ቅባቱ ራሱ እንደዚህ ሲታይ ያስታውቃል። ነጭ ተልባ ነው እዚህ ጋር ያለው። ሌላው ተልባ በቀይም አለ። በዚህ መልኩ እንደምታዩት እኔ በድምሩ 1 ኪሎ ግራም ተልባ ነው ያረኩት። ለማሳየት እንዲረዳኝ ግን ምን አረኩ መሰላችሁ? በጥቁርና በነጩ ግማሽ ግማሽ አድርጌ እንደዚህ ለማሳየት ማለት ነው። ስለዚህ ስድስተኛው ግብአቴ ተልባ ነው፣ ያው የቅባት እህልም ስለሆነ። ሰባተኛው ግብአት ሱፍ ነው። ሱፍ እንግዲህ ከቅባት እህሎች አንዱ ነው። 1 ኪሎ ግራም ነው የማረገው። ሰባተኛው ግብአቴ ነው ማለት ነው። ሌላው የቅባት እህል ለውዝ ነው። ለውዝ እንደዚህ 1 ኪሎ ግራም ከነቆዳው የታጠበ የደረቀ ነው፣ የተለቀመ ነው። ይሄ የምትመለከቱት ለውዝ አንዱ ግብአቴ ነው። 8ኛው ነው ማለት ነው። ሌላው 9ኛው ግብአቴ ጥቁሩ ሰሊጥ። ነጭም ልክ እንደ ተልባው፣ ግን እኔ ጥቁሩን ነው በጣም ስለምወድ ያደረኩት። ግን ለማሳየት ባዘጋጅላችሁ ጥሩ ነበረ። ሌላ ጊዜ ቪዲዮ ሰራላችሁ ነጩን ሰሊጥ አሳያችኋለሁ። አያችሁት? ጥቁር ነው። እንግዲህ ሌላው የቅባት የሆነው ግብአቴ ኑግ ነው። እዚህ ጋር እንደምትመለከቱት ይቅርታ ቀደም የሰሊጡን መጠን አልነገርኳችሁም። ግማሽ ኪሎ ግራም ነው ሰሊጥ ያረኩት። ኑግም ግማሽ ኪሎ ግራም ነው ያረኩት። የቅባት እህሎቹ እዚህ ጋር ቀይ ሽምብራ አለ። አንዱ ግብአቴ ነው። 1 ኪሎ ግራም ነው ያረኩት። እንዲሁም እዚህ ጋር የምትመለከቱት ነጭ ማሽላ ነው 1 ኪሎ ግራም። ሌላው ግብአት እዚህ ጋር በቆሎ ነው 1 ኪሎ ግራም ነው። ይሄም በተመሳሳይ እዚህ ጋር እንግዲህ ቀይ ጤፍ ምንለው ነው 1 ኪሎ ግራም 1 ኪሎ ግራም ቀይ ጤፍ ነው። በተመሳሳይ እዚህ ጋር ነጭ ጤፍ አለን 1 ኪሎ ግራም። እዚህ ጋር ድፍን ምስር 1 ኪሎ ግራም። እንዲሁም ሩብ ኪሎ ግራም እዚህ ጋር አብሽ አለ። አብሽ አለ መጨመር ትችላላችሁ ከፈለጋችሁ። እኔ
ለጤና ስለምፈልገው ሩብ ኪሎ ግራም አብሽ ጨምሬያለሁ ማለት ነው። እንግዲህ ወደ ቤተሰቦቼ በድምሩ 16 ግብአቶችን በዚህ መልኩ አዘጋጅቻቸዋለሁ። እነዚህ በሙሉ ሞቅ ይደረጋሉ። እሳት ሳይገባቸው ሞቅ ይደረጋሉ። ውሃም ያነሳሉ። በአጥሚት በሚሰሩበት ጊዜ ደግሞ በጣም ቆንጆ ጣዕም ይኖራቸዋል ማለት ነው። እና እነዚህ ሞቅ አድርገን ብንችል ፀሐይ ብናስመታቸው ከዛ በኋላ እንግዲህ በድምሩ 35 ኪሎ ግራም የአጥሚት እህል በዚህ መልኩ አዘጋጅቻለሁ። ሞቅ ሳደርገው ደግሞ ቪዲዮን አሳያችኋለሁ። ይሄኛው አጃው ሞቅ ሲደረግ ነው እንደዚህ እንደምትመለከቱት። እናንተ በእንጀራ ምጣድ ወይም በመጥበሻም በተመቻችሁ ማድረግ ትችላላችሁ። ግን ቀደም እኔ 20 ኪሎ ግራም ነው አጃው ስላልኳችሁ በዚህ መልኩ እንዲያፈጥነኝ እንደዚህ ምስ እያረኩት ነው። ሞቅ እያረኩት ነው። እንግዲህ ይሄ ደግሞ ገብሱ ነው የተፈተገው ገብስ 5 ኪሎ ግራም ገብስ ጨምሬ ያለው እያችኋለሁ። ይሄኛው ገብስ ነው። እንደዚህ ሞቅ እናደርገዋለን ገብሱንም። እሳት ግን በደንብ ሊገባው አይገባም። እንደዚህ ሞቅ እንዲል ነው እንጂ ማረርም በጣም መብሰልም የለበትም ገብሱ። ይሄ አተር ወይ ዱቤ ነው። እንደ ቆሎ ነው ሞቅ የምናደርገው። ማረር የለበትም። በጥንቃቄ እንደ ቆሎ ነው የሚቆላው ሁሉንም ነገር። አኩሪ አተር አብሽ እንደዚህ አጋም ቡኒ ከለር እስከሚሆነው እንደዚህ ይበቃዋል። አሁን ቆንጆ ከለር ኖሮታል። በቃናል። ቀዩ ተልባ ማለት ነው። ይሄም ያው እየተፈነጣጠረ ስለሚያስቸግረን ሞቅ የምናደርገው አያችሁ ሲንጣጣ። ይሄ ቀይ ሽምብራ ይሄም ልክ እንደ ቆሎ ሞቅ እሳት ሳይገባው ሞቅ ይደረጋል። እንደዚህ ደግሞ አምስት እናደርጋለን። እናንተ ግን ከፈለጋችሁ እንጀራ ወጣን መጣች ያላችሁ ሽላ ነጭ ጤፍ በተመሳሳይ ልክ ለዳቦ ለአንዳንድ ነገሮች እንደምንጠቀመው ንጉንም በተመሳሳይ ሞቅ ማረር የለበትም። ተልባ ሱፍ ነው። ይሄም እንደ ቆሎ ሞቅ የምናደርገው ሰሊጡ ነው። ይሄ ልክ እንደዛው ሞቅ እንዳያርብን ስለማያስታውቅ ሞቅ ቤተሰቦቼ እንግዲህ አጃው ይሄ የታመሰው አጃ ነው። በዚህ መልኩ እንግዲህ ላጥቢ ስለሆነ ገባ አድርጌ ቆርጬዋለሁ። አሁን 16ቶቹንም አይነት እናደበላልቃለን። በመቀጠል ገብሱን እንደባልቃለን። ይሄ ገብሱ ነው ታመሰው ገብስ። በመቀጠል እንግዲህ 5 ኪሎ ገብስ አለ ያዘጋጀነው። በመቀጠል ደግሞ ስንዴ እንደባልቃለን። 1 ኪሎ ስንዴ ነው። በመቀጠል ቀዩን ተልባ እንደባልቀዋለን። ቀይ ሽምብራ፣ ነጭ ጤፍ ቀይ ጤፍ፣ ድፍን ምስር ሁሉንም እንግዲህ በየተራ በዚህ መልኩ እንደባልቃለን። ይሄ ኑጉ ነው። ቀደም እንደነገርኳችሁ እኔ አብሽ በጣም ጨምራለሁ እያቸዋለሁ። ሩብ ኪሎ አብሽ
በመቀጠል ነጩን ተልባ እንደዚህ እንጨምራለን። እንግዲህ ሁሉም የታመሱ ናቸው። ማሽላውን እንጨምራለን። ዱቤውን እንጨምራለን። ማነው አኩሪ አተር ማለት ነው። ሰሊጥ፣ ቀዩ ሰሊጥ፣ ዱቤውን አተር እንጨምራለን። አንዳንድ ኪሎ ናቸው ሁሉ። እዚህ ጋር ቀደም እንዳሳየዋችሁ ለውዝ አለ፣ ግን አሁን አልጨምረውም። ምክንያቱም ስለመሸብኝ ዛሬ አላስፈጨውም። ማስፈጭ ቀን ግን እንዳይለዝብኝ የዛን ቀን ነው የምጨምረው። ከፈለጋችሁ ግን እናንተ አንድ ላይ መጨመር ትችላላችሁ። አሁን ምሽት ስለሆነ ወፍጮ ቤትም ስለመሸ ሰዓቱም ስለሄደብኝ አሁን ስለማላስፈጨው እንዳይለዝብኝ ነው የማልጨምረው። እንግዲህ እስካሁን 14 አይነት ደባልቀናል። በቆሎ፣ ሱፍ፣ እንግዲህ ከለውዙ በስተቀር ሁሉም ተደባልቋል እንደምትመለከቱት። አሁን እናደርገዋለን እንደዚህ ድብልቅልቅልቅ እናደርገዋለን። ምናልባት ከለሩ ጠቆር ያለባችሁ የኑጉ የሰሊጡ መሰል እነዚህ የቅባትሎቹ እና ስንቆላውም አምስት ስላደረግነውና እሳት ስለገባው ነው። እንግዲህ አሁን እንደዚህ ካደበላለቀን በኋላ ስለምናስፈጨው ከተፈጨ በኋላ ደግሞ የሚኖረውን አብረን እናያለን። አያችሁት? በጣም ቆንጆ ብዙ ግብአት ያለው እንግዲህ የሚተል ነው። መታችሁ ብትቀምሱት እጅግ ደስ ይለናል። አያችሁት? በደንብ በቃ በዚህ መልኩ 35 ኪሎ ነው። ስፈጭተን ደግሞ ከዚህ በኋላ እኔ አንዴ በደንብ ውሃ እንዲያነሳልኝ ፀሐይ አሞቀዋለሁ። ፀሐይ አሞቄ ማስፈጭቀን ግን ቀደም ያሳየኋችሁን ለውዙን ጨምሬ ነው ማስፈጫው። ካስፈጭ በኋላ እንገናኛለን። እስከዛው መልካም ቆይታ።